ጌታ ሆይ እናመሰግንሃለን እንባርክሃለን ስለዚህ ቀን ተመስገን ሃሌሉያ ክብር ላንተ ይሁን አምላካችን ሆይ በሰማይና በምድር የሚመስል የሌለ ታላቅ የሆንክ የህይወታችን ምንጭ መኖሪያችን ህይወታችን እምነታችን ይሆንክልን እግዚአብሔር የዘላለሙ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጠጊያችን ረዳታችን የአባቶቻችን አምላክ ዛሬ ደግሞ የኛ አምላክ ይሆንክ እግዚአብሔር ስምህን እንባርካለን ከፍ እናረጋለን በዚህ ልናመልክህ ተሰብስበናል ልንጸልይ ተሰብስበናል በጌታ በኢየሱስ ክርስቶስ ስም ሁሉ ላንተ ክብር አሳልፈን እንሰጣለን መንገዳችንን ሁሉ አንተ ተረከብ እግዚአብሔር አምላካችን በዚህ ከሰዓት በኋላ ደግሞ እግዚአብሔር ሆይ እንሆ እንድትረዳን እንጸልያለን አምልኮታችንን ምስጋናችንን ተቀበል የክፉ ስራ ሁሉ ከዙሪያችን የፈረሰ ይሁን የጨለማ ስርዓት ሁሉ የተከለከለ ይሁን እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ለኔም በዚህ ላሉ ወገኖቼም ጌታ ሆይ በዚህ የጀመርነውን ደግሞ ጌታ ሆይ እነሆ ትባርክልን ዘንድ በኢየሱስ ክርስቶስ ስም እንጸልያለን ስለምትረዳን ስለምትሰማን ከፍ እናረጋለን ቃልህን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን መጽሐፍ ቅዱሳችንን ጥቂት ክፍሎችን ማየት ፈልጋለሁ በጣም ሰሞኑን ስለ ሊደርሺፕ ያጥናው ነበርና ስለ መሪነት ወይንም በጣም በሚገርም ሁኔታ በኮሌጅም በተለያየ ስፍራም ስናጠናቸው የነበሩ ነገሮች ነበሩና በጣም በህይወቴ ውስጥ የተጠቀሙኝ ናቸው ዛሬ ስለነሱ ልናገር ሳይሆን በርግጥ ትንሽ ጨረፍታ ልናገር ፈልጋለሁ ምክንያቱም ሰዎች ዛሬ በዚህ ዘመን በጣም ግራ የተጋቡበት ጊዜ ስለሆነ ያን ክሊር የሚያደርገው አንደኛ አንደርስታንዲንግ ነው ሁለተኛ ደግሞ ጸሎት ነው የእግዚአብሔር አምላካችን ስም ብሩክ ይሁን የሚጸልይ ሰው ግራ አይጋባም የሚጸልይ ሰው በእግዚአብሔር ፕሬዘንስ ፊት የሚገኝ ሰው ነፃ ሰው ነው የሚሆነው እግዚአብሔር የሚረዳው እግዚአብሔር የሚበራው የእግዚአብሔር መንፈስ የሚመራው ይሆናል ግራ አይጋባም ግራ መጋባትን ከሚያጠሩላችሁ ነገሮች ውስጥ አንዱ ጸሎት ነው ሁለተኛው እንደነገርኳችሁ አንደርስታንዲንግ ናውሌጅ ነው የእግዚአብሔር አምላካችን ስም ብሩክ ይሁን አሜን ምክንያቱም ልክ እንደ አለፉት እንደ በኢየሱስ ክርስቶስ ዘመን እንደነበሩት እስራኤላውያን ዛሬ ብዙ ሰዎች ቃል ያወቁ ብዙ ነገር ያወቁ ብዙ ትምህርት ያለ ብዙ ስርጭት ያለ ብዙ ሚዲያ ያለ ብዙ ተናጋሪ ያለ ብዙ ሰባኪ ያለ ዕውቀት እንደዚህ ዘመን የተገለጠበት ዘመን የለም ነው የሚባለው ይሄ ሁሉ ኢንፎርሜሽን ይሄ ሁሉ ነገር ያለ ሰው ግን ግራ በመጋባት ውስጥ ነው ያለው በስንፍና ውስጥ ነው ያለው ሰው በሌዝነት ውስጥ በችግር ውስጥ ነው ያለው በድካም ውስጥ ነው ያለው በዝለት ውስጥ ነው ያለው እና ይሄንን ነፃ የሚያወጣ ይሄንን የሚያስተካክለው እንደነገርኳችሁ ትክክለኛ ናውሌጅ ትክክለኛ አንደርስታንዲንግ እና ፕሬየር ነው እዚህ አንድ ካገኘነው ቤኔፊት ቤተክርስቲያን ከምንመጣበት ምክንያት አንዱ ጸሎት እናካሂዳለን ጸሎት ስናካሂድ ነው ወገኖች ክላሪቲ የምናገኘው ነገ ቀጥለን የምንሄደው ብዙ ጊዜ እናገራለሁ ዛሬ በትክክል እግዚአብሔር ፊት ሆኜ ከሆነ የሚቀጥለው ሳምንት ታገኙኛላችሁ ከዚያም በኋላ ታገኙኛላችሁ ምክንያቱም እያንዳንዱ በእግዚአብሔር የምናሳልፋት ጊዜ የምትሰጠን ነገር አለ ክብር ለእግዚአብሔር ይሁን አሜን ይሄን እምላችሁ ስለራሳችን ወይንም እኛ እንዴት እንቀጥላለን እንዴት ነፃ ሆነን እንቀጥላለን እንዴት ያለ ኮንፊውዥን እንቀጥላለን ያን የሚያስተካክልን ነገር አንዱ ጸሎት ነው እግዚአብሔር በጸሎት ውስጥ ይደግፋቸዋል በጸሎት ውስጥ አንደርስታንዲንግ ይሰጣቸዋል በጸሎት ውስጥ መንገዳቸውን ያስተካክላል በጸሎት ውስጥ የተሰወረ እንቅፋቶችን ይነቅልላቸዋል በጸሎት ውስጥ እግዚአብሔር ከማታዩት ጠላት ይሰውራቸዋል በጸሎት ውስጥ እግዚአብሔር ይከልላቸዋል ስለዚህ ጸሎት በጣም አስፈላጊ ነው የእግዚአብሔር አምላካችን ስም ብሩክ ይሁን አሜን በቤታችን እንጸልያለን በተለያየ በቸርችም ስንገናኝ ጸሎት አለ የእግዚአብሔር አምላካችን ስም ብሩክ ይሁን አሜን ምን ላችሁ ፈልጌ ነው በእስራኤላውያኖች በኢየሱስ ክርስቶስ ዘመን አንደርስታንዲንግ ነበራቸው ዕውቀት ነበራቸው በጣም የተከበረ ህግ ነበራቸው የሚያምር ቤተ መቅደስ ነበራቸው በጣም ትላልቅ ሐናና ቀያፋ የሚባሉ ሊቀ ካህናት ነበሯቸው በጣም ብዙ ፕሪስቶች ነበራቸው ብዙ የሚቀድሱ የሚያመልኩ ካህናቶች ነበሯቸው የሚገርማችሁ ስርዓቱ እንዳለ ነው የነበረው እንደውም በክብር ነው የነበረው ነገር ግን ክርስቶስን ከማየት ደግሞ ከልሏቸው ነበረ ግራ ተጋብተው ነበረ ያ ዕውቀታቸው ወደ ክርስቶስ ሊያቀርባቸው አልቻለም ነበረ ግራ ተጋብተው ነበረ
በጣም ተሰቃይተው ነበር የነበሩት ማለት ትችላላችሁ። ምክንያቱም ክርስቶስን እስኪቃወሙት እስኪገሉት የደረሱት እነሱ ናቸው። ምን አይነት ግራ መጋባት ምን አይነት ጨለማ እንደዋጣቸው መጨረሻ ማጣሪያው እሱ ነው። ማጣፊያው ነው የጠፋቸው። ማቴማቲክሱን ሉዝ አድርገውታል። ፊዚክሳቸው አልሰራም። አይገርማችሁ? እናስ የሚገርማችሁ ነገር በእስራኤሎች በዚያ በብሉይ ኪዳን በቶራቸው በብሉይ ኪዳን መጽሐፍት የነበሩትን የእግዚአብሔርን ክብር፣ ሳይንስ፣ ወንደርስ፣ ግሎሪ፣ ፓወር፣ አውቶሪቲ እያወቁት ማድረግ ግን አይችሉም ነበር። ስለዚህ ያ ታላቅ ግራ መጋባት ነበር። ስለዚህ ዛሬም እንደምታውቁት ብዙ ሰዎች ምን አላቸው ብያቸዋለሁ፣ ትምህርቱ አለ። አሁን እኮ ቤተክርስቲያን ትምህርቱ አለ። ቤተክርስቲያን ከምታስተምረው ወይንም አገልጋዮች ወይም ፓስተሮች ወይም መጋቢዎች ከሚያስተምሩት ትምህርት አንዱ የእግዚአብሔር ቃል እንደሚናገረው ሙሉ ኃይል ያለው እግዚአብሔር ወይንም የእግዚአብሔር ኃይል በፈውስ፣ በሰላም፣ በበረከት በተለያየ መንገድ በሰዎች ህይወት ላይ እንደሚሰራ ያስተምራል። ኃይሉ ግን የለም። ያንን ማድረጉ ግን የለም። ለምን? ለዚያ የሚሆን አንደርስታንዲንግ አጥተው አይደለም። ስለዚህ ያንን የሚያደርጉ ድንገት ሌሎች ሰዎች ብቅ ካሉ ምን ይሆናል? ሰው መተራመስ ነው የሚጀምረው። ያንን ፍለጋ ነው መሯሯጥ የሚሄደው። አሁን ዛሬ በአገር ቤት በተለያየ ቦታ የምታዩት እሱን ነው። ለምን? እግዚአብሔር ሚራክል ያደርጋል የሚለውን ትምህርት ያገኙት ቤታቸው ነው። እግዚአብሔር ይፈውሳል የሚለውን ትምህርት ያገኙት ቤታቸው ነው። እግዚአብሔር ያድናል የሚለውን ትምህርት ያገኙት ቤታቸው ነው። ነገር ግን የእግዚአብሔር እጅ ተገልጦ የሚያዩበትን ፕላትፎርም ማሳረድ የጀመሩት ከባዶ ተነስተው አይደለም። መጽሐፋቸው የሚያወራው ስለ ተአምራት ነው። መጽሐፉ የሚያወራው ስለ ክብር ነው። መጽሐፉ የሚያወራው ስለ ኃይል ነው። መጽሐፉ የሚያወራው ስለ ዴሊቨራንስ ነው። መጽሐፉ የሚያወራው ስለ ዘላለም ህይወት ነው። መጽሐፉ የሚያወራው ስለ ተባረከ ህይወት ነው። መጽሐፉ ላይ ሐዋርያው ጳውሎስ አንድ ጊዜ እንደዚህ ያላቸው የእግዚአብሔርን ያምልኮ መልክ አላቸው፣ ግን ደግሞ ምን አሉ? ኃይሉን ክደዋል አላቸው። ያምልኮ መልክ አለ፣ ስርዓቱ አለ፣ አመዱ አመደፊው አለ፣ መስዋዕት አቅራቢው አለ፣ ሰማሪው አለ፣ ምኑ አለ፣ ግን ፓወር፣ እስቲ ፓወር በሉ እናንተ፣ ያስፈልጋል። ኃይል በሉ እስቲ። ኃይል፣ የእግዚአብሔር ኃይል፣ የሚያድን ኃይል፣ ዴሊቨር የሚያደርግ ኃይል። አንዳንዴ ብዙ የገባችሁ ሲመስላችሁም ጥሩ አይደለም። እግዚአብሔር የዋህነት፣ ቅንነት፣ ሞቲቭ፣ ልብ ያያል እኮ ነው የሚለው መጽሐፍ ቅዱስ። ፊት ያያል አይደለም የሚለው፣ ልብ ያያል። አምላኬ ልብ የሚያይ ነው። አንዳንድ ጊዜ እንደዚህ ያጋጥሟችሁ አያውቅም? በልባችሁ ጌታ እንደዚህ ቢያደርግልኝ ብላችሁ አስባችሁ ሳትጨርሱ ያ ነገር ይደረግላችኋል። እኔ ብዙ ጊዜ አድርጎልኛል፣ ይደረግላችኋል። ምን ማለት ነው ታውቃላችሁ? እግዚአብሔር ልባችሁ ውስጥ ያወራችሁት የተናገራችሁት ሞቲቭ እግዚአብሔር በሚፈልገው ደረጃ ስለሆነ እግዚአብሔር ያደርግላችኋል። ሂሳብ ሰርታችሁ ሲመጡ 2 ሲደመር 2 4 ብላችሁ ከመጣችሁ ደግሞ አይሆንም፣ አይሰራም፣ አይሰጣችሁም፣ አይደረግላችሁም። በጣም የሚገርም ነው። እግዚአብሔር ተከትሎ የሚሄደው አይነት ልብ አለ። ልቡ እንደኔ ነው። ልቡ እግዚአብሔር እንደሚያስበው ልብ አይነት ነው እግዚአብሔር የሚፈልገው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ጌታ ኢየሱስ አንድ ጊዜ በጣም ተቸግሮ እንደዚህ ያላቸው፣ እኔንም ባታምኑኝ አላቸው፣ የማደርገውን ስራውን አይታችሁ አታምኑም ወይ? ና ነበር የሚሉት። በቃ ሊያምኑበት አልፈለጉም ነበር። ስለዚህ ያ አለማመናቸው የእግዚአብሔርን ክብር እንዳያዩ ከለከላቸው። በቃ ሪጀክት ነው ያደረጉት። ሊገርማችሁ ነገር ሪጀክሽን የእግዚአብሔር እንዳልሆነ ማሳያ አይደለም ማለት ነው። በምድር ላይ ታውቃላችሁ ክርስቲያኖች ሪጀክት ሲደረጉ ነው ትክክል፣ ሲቀበሏችሁ አይደለም። ከተቀበሏችሁማ በቃ ተቀላቅላችኋል ማለት ነው። ኖርማል ከሆናችሁ በቃ ተቀበላችሁ። ተውሱ ቀበሌ ነው፣ ቁም ነው፣ እድር ነው። ልዩነት መምጣት አለበት። የእግዚአብሔር አምላካችን ስም ብሩክ ይሁን። ልዩነትን የሚያመጣው ታዲያ ምንድነው ያላችሁ እንደሆነ ሊደርሺፕ ነው፣ አመራር ነው። ጌታ ኢየሱስ ክርስቶስ እሱን የሚያክል መሪ አልነበረም። ሊደር ነው፣ መሪ ነው። ስለዚህ የሰሙትን ቃል የተማሩትን ቃል እንዳለ ብታስታውሱ ታምራቱን በሙሉ አገናኝታችሁ ብታጠኑ ጌታ ኢየሱስ ያደረጋቸው ነገሮች በሙሉ በብሉይ ኪዳን በመጽሐፍታቸው ተጽፎ እንዳለ እንደ እግዚአብሔር ቃል ነው ያደረገላቸው።
ያደረገው ከሌላ ቦታ እንደ ቃሉ ነው ያደረገላቸው። እንደ ቃሉ ነው የሆነው። አያችሁ፣ እንደ ቃሉ ነው የሚያደርገው። ተጽፎ እንዳለው ቃል ነው የሚያደርገው። ስለዚህ ጉድ ሊደር ማለት ነው። በጣም ጥሩ ሊደር ነበር። በጣም ይሄ ኦርዲነሪ አልነበረም። በቃ ኤክስትራ ኦርዲነሪ መሪ ብሎ ዝም ነበረ ጌታ ኢየሱስ። አሜን ነው ወይ? ክብር ለስሙ ይሁን። አሜን። ስለዚህ መሪ ማለት ምን ማለት ነው ስትሉ በመልካም በክፉም በመልካም ተጽዕኖ ፈጣሪ ማለት ነው። መሪ ማለት እኮ ተጽዕኖ ፈጣሪ ማለት ነው። ልብ በሉ እንግዲህ እንዳትረሱ፣ ተጽዕኖ ፈጣሪ ነው። መሪ ማለት ተጽዕኖ ፈጣሪ ማለት ከሆነ የእግዚአብሔር ቤት መሪዎች ምን ማለት ናቸው ታዲያ? አያችሁ፣ ጌታ ያስነሳኝ የቀባኝ አስተማሪ ያደረገኝ ወንጌላዊ ያደረገኝ ነቢይ ያደረገኝ የእግዚአብሔርን ቃል ተናጋሪ ያደረገኝ ለምንድን ነው ብሎ ሰውየው ማሰብ አለበት። ህዝቡም የምከተለው ማንን ነው? ገባችሁ አይደል? ምክንያቱም መሪ ማለት በተለይ የእግዚአብሔርን መሪ የእግዚአብሔርን ቤት የሚመሩ ሰዎች ማለት they lead you ወይንም they move you to the agenda of God, not the agenda of himself. ወደ ራሴ እቅድና አጀንዳ የምመራ ከሆንኩኝ እኔ ትክክለኛ መሪ አይደለሁም። leading you to God። አንድ ነገር ልንገራችሁ፣ እዚህ ከተማ ውስጥ ብዙ ሰዎች እኔን ፐርሰናሊ ላይ ይከተሉኝ ይችላሉ። የምናደርገውን ነገር ግን ይከተላሉ። የምንሰራውን ስራ ኢንዲኬት የምናደርገውን የምናሳየውን ኢየሱስን ግን ያውታል። ግጥም አድርገው ነው የሚያዩት። ክብር ለእግዚአብሔር። አሜን። ያውታል፣ ኢየሱስን ያውታል። እንዴት ፌስፉል እንደሆነ ያውታል። እንዴት እንደሚያቆም ያውታል። እንዴት እንደሚረዳ ያውታል። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ምን ማለት ነው? ወደ እግዚአብሔር አጀንዳ ነው የሚመራው። አንዱን እሱን ያዙልኝ። ሊደር የእግዚአብሔር አጀንዳ ለእስራኤል ሕዝብ ምን ነበር ታዲያ? ጌታ ኢየሱስ እሱ የሚያደርገውን ተአምራት፣ እሱ የሚያደርገውን ትምህርት፣ እሱ የሚያደርገውን ነገር እንዲያውቁ ብቻ ሳይሆን እንደዚህ ያላቸው የሰው ልጅ አላቸው። ራሱ ጌታ ኢየሱስ ክርስቶስን የሰውን ልጅ ማወቅ የላከውን አባቱን ማወቅ ይሄ የዘላለም ሕይወት ያሰጣል ብሎ የዘላለም አምላክ የሆነውን እግዚአብሔርን ያሳያቸዋል። አሁን የምናደርገው ኮንፌሴሽን ሊድ የሚያደርጋችሁ ወደ ዘላለም ሕይወት ነው ያለ የዘላለምን ሕይወት ያሳያቸዋል። አመራሩ እንደዛ ነበር ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። መሪ ማለት ወደ እግዚአብሔር አጀንዳ የሚያሳይ ማለት ነው። ኦኬ፣ ወደ እግዚአብሔር አጀንዳ ካየሽ በኋላ የእግዚአብሔርን አጀንዳ ተከትለሽ እንድትሄጂ ነው ማድረግሽ። ክብር ሌላ ነገር አይደለም መረዳሽ ላይ የእግዚአብሔር አጀንዳ አለ እዛ ጋር ልካቲም ነው ምልሽ። ክብር ለእግዚአብሔር። እሱን እዩ እዛ ጋር እዩ እሱን። አሜን ናቸው ወይ? እሱን ስትከተይ ነው የእግዚአብሔርን ሐሳብ አደረግሽ የሚባለው። ዘን ካሳየዎች በኋላ አንቺ ምን ይጠበቅብሻል? ወይ እናንተ ምን ይጠበቅባችኋል? አክሽን ይጠይቃችኋል፣ ማድረግ ይጠይቃችኋል፣ መከተል ይጠይቃችኋል፣ ማመን ይጠይቃችኋል፣ ያንን ለመሆን መንቀሳቀስ ይጠይቃችኋል። ኦኬ፣ ያ ነው ሊደርሺፕ ማለት፣ ያ ነው ትክክለኛ አመራር ማለት። ሰሞኑን ወርልድ ካፕ እያየን በጣም ይገርመኛል። አብዛኛዎቹ ቲሞች ላይ የምናየው ነገር አቤት ይሄ መሪነት ነገር እላለሁ። ምክንያቱም አሰልጣኞቻቸው አቅጣጫ የሚያሳዩ፣ ቴክኒክ የሚያሳዩ፣ ግባቸውን የሚያሳዩ፣ ድካማቸውን የሚያሳዩ፣ ብርታታቸውን የሚያሳዩ ሁሉን ነገር ያሳዩአቸውና ግን ምን ይጠብቃሉ? ሪዛልት ይጠብቃሉ። ይበሳጫሉ፣ ይናደዳሉ፣ ይናገራሉ። እያንዳንዱን ነገር ነው በቃ እንትን የሚሉት። ደና ምን ተማርኩኝ ከሱ ውስጥ ያላችሁኝ እንደሆነ እያየው እንግዲህ ሰው ጨዋታ ያያል፣ ሰው ጎሉን ያያል፣ ፕሌየሮቹን ያያል ነው። አት ሴም ታይም ከኋላ ያለው ሊደርሺፕ እስኪ ተመልከቱ። በጣም ትልቅ ስራ ነው ያለው። ሄደው ጎል ሲያገቡ ራሱ ሄደው የሚያቅፉት ሄደው እንትን የሚሉት መታየት የሚፈልጉት በዚያ በመሪያቸው ፊት ነው። ለሱ ነው በቃ ሰለብሬት የሚያደርጉት ሄደው። አንዳንድ ጊዜ በጣም ግርም የሚል ነው። ምን ማለት ነው ያላችሁ እንደሆነ ጌታ ኢየሱስ ኃይለኛ ታላቅ መሪያችን ነው። እኛ በእግዚአብሔር አጀንዳ ላይ ሲሳካልን፣ ግብ ሲኖረን፣ የምናደርገው ነገር ሲኖር አባታችን እግዚአብሔር ደስ ይለዋል፣ ሰለብሬት ያደርጋል። ክብር ለእግዚአብሔር። አሜን። እንደዚህ ይላሉ ሲናገሩ፣ እንደዚህ ይላሉ
በዚህ ዓመት የስንት ሰው መዳንን ሰለብሬት አድርጋችኋል የሚል ጥያቄ ደረሰኝ። የስንት ሰውን ደህንነት ሰለብሬት አድርጋችኋል? የእግዚአብሔር አምላካችን ስም ብሩክ። ስንት ሰዎች ያንን እምነት ሲታዙ አይታችኋል? ኦኬ የእግዚአብሔር አምላካችን ስም ብሩክ ይላል። ሰለብሬት የምታደርጉት ነገር የእግዚአብሔር አጀንዳ የሆነ ነገር ከፊት ለፊት እንዳለ ማየት መቻል አለባችሁ ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይላል። ስለዚህ መሪ ማለት የሆነ የዕቁብ ዳኛ ማለት አይደለም። የዕድር ሰብሳቢ ማለት አይደለም። አጀንዳ አለ። ለዛውም የትልቁ የእግዚአብሔር አጀንዳ፣ ለዛውም ወንጌል የሚባል አጀንዳ፣ አሜን፣ የዘላለም ሕይወት የሚያሰጥ አጀንዳ አለ። የዛ ነገር መሪዎች ነን ካልን ሰዎችን ወደዛ አጀንዳ ማሳየት መቻል፣ እንዲራመዱ መቻል፣ አክሽን እንዲወስዱ ማስቻል የመሪዎች ሚና ነው። እግዚአብሔር አኖይንት የሚያደርግ ፓወር አውቶሪቲ የሚሰጠው እሱ እንድታደርግ ነው። እሱ ብቻ አይደለም እንጨምር። የእግዚአብሔርን ሕዝብ መምራት ማለትስ እንግዲህ የእግዚአብሔርን ሕዝብ መምራት ሲሆንስ አሁን እንዳልኳቸው መሪው የሚያስበው ኦኬ ይህ ሕዝብ እግዚአብሔር ያየለትን እግዚአብሔር የሚያስበውን እንዲያይ ማድረግ ነው ካለም በኋላ አርሰም ታይም ይሄ ሕዝብስ ደግሞ እንዲያይ ከሆነ በኋላ ምን መደረግ አለበት? ወይንም የመሪነት ኢንፍሉዌንስ በከተማ ደረጃ ብዙ አገልጋዮች ሊኖሩ ይችላል። የኛ ተጽዕኖ ምንድን ነው? የኛ ምንፈጥረው ምናመጣው ተጽዕኖ ምንድን ነው? ኦኬ አንዳንድ ጊዜ ግርም ነው የሚለኝ፣ አልናገረውም። ብዙ ነገር ነው የሚከተሉት ብያቸዋለሁ ቅድም እና የሚከተሉትን ይከተላል። ተውት እሱን። የእግዚአብሔርን ማንነት ስንመለከት እግዚአብሔር ሁሉ ጊዜ ምንድን ነው የሚያደርገው? ይመራል አይደል? ይመራሻል። በጨለማ ውስጥ ይመራሻል። ጥሩ ጊዜ ይመራሻል። በክፉ ጊዜ ይመራሻል። ሲደክምሽ ይመራሻል። ስትበረቺ ይመራሻል። በሐዘኑ ስትሆኝ ይመራሻል። ስትደሰቺ ይመራሻል። እግዚአብሔር ሁሉ ጊዜ ስራው ምንድን ነው? መምራት እኮ። ሁሉ ጊዜ በቃ ሁሉ ጊዜ ጋይድ ነው የሚያደርግሽ እግዚአብሔር። በቃ ይመራል፣ ሳይሰለቸው ይመራል። እሱም ባለሽ ከእግዚአብሔር ጋር ባለሽ ሪሌሽንሺፕ የሚወሰን የመስማትሽን አቅም የመስማትሽን አቢሊቲ የሚጠይቅ ነው እንጂ እግዚአብሔር ሁሉ ጊዜ ይናገርሻል፣ ይመራሻል። እግዚአብሔር ከሚሰጥሽ ነገር አንዱ ቤኔፊት መምራት ነው። ወደ በረከትሽ ይመራሻል፣ ወደ ድልሽ ይመራሻል። አሜን። ወደ ከፍታሽ ይመራሻል፣ ወደ ላንቺ ወደ አዘጋጀው ነገር ይመራሻል። በቃ መምራት ነው። በጣም ሁሉ ስፍራ ያለ ነገር ነው መምራት ባይዘወይ። ከዚያስ በክርስቶስ ውስጥ ቅድም እንዳልኳችሁ የታየው ታላቅ መሪነት ነው። ወዴት? ወደ እግዚአብሔር ክብር፣ ወደ ዘላለም ሕይወት ነው የመራው ብያቸዋለሁ አይደለም? ስለዚህ ክርስቲያናዊ መሪዎች ወይም ክርስቲያናዊ የሆነውን አመራር ቅዱሳን ሲጠቀሙ ወይንም ትክክለኛ ሲከተሉት የሚሆኑ ነገሮች አሉ። እነሱን ቶሎ ብዬ ልናገርና ሐሳቤን እቋጫለሁ። እሺ፣ አንደኛ የሚሆነው ተልእኮው ሰዎችን ካሉበት ማንኛውም ነገር ወጥተው ያው ክርስቲያናዊ መሪ የሚያደርገው ነገር አሁን በጣም እዚህ ጋር መናገር ራሱ ፈልጋለሁ። ምክንያቱም ሰዎች ወይንም ቅዱሳን ወይንም አንድ ሰው ወይንም አንድ ክርስቲያን የኔ ኃላፊነት ለሱ ምን እንደሆነ ታውቃላችሁ? ካለበት ከማናቸውም ሁኔታ ወጥቶ ምን እንዲሆን ካለበት ከማናቸውም ሁኔታ ወጥቶ እግዚአብሔር ለሚፈልገው ነገር ላየለት ነገር ዛሬ ለእናንተ ሲሪየስ ነው መልእክቴ። እሺ ለምን ነው ታውቃላችሁ? እናንተ እግዚአብሔር ያየላችሁ ነገር አለ። እግዚአብሔር ያየልሽ ነገር አለ። አሜን ሃሌሉያ አሜን። እግዚአብሔር ወዳየልሽ ነገር እንዳትደርሺ እንዳትገቢ የያዘሽ ሲቹዌሽን ሊኖር ይችላል። ያልተመቸሽ ነገር ሊኖር ይችላል። ሁኔታዎች ሊኖሩ ይችላሉ። የኑሮ ነገር ሊኖር ይችላል። ይሄ የምትዩ ነገር ሊኖር ይችላል። ካለሽበት ከማናቸውም ሁኔታ ውስጥ ወጥተሽ እግዚአብሔር ወዳየልሽ ነገር ውስጥ እንድትገቢ ማድረግ ነው። ያ ማለት ኦኬ በጋይዳንስ አኳያ በመሪነት አኳያ ብዙ ነገር በቃልም በምክርም በመነጋገርም ብዙ ነገር እያየሽ ትመጫለሽ። ከዚያ ግን እግዚአብሔር ወደሚያይልሽ ነገር መግባት ትቺ ዘንድ ነው ይሄ ሁሉ እርዳታ። መግባት ግን ያንቺ ነው። ኦኬ ሰውም ሰይጣንም ደግሞ ከተዋጉሽ የሚዋጉሽ የታየልሽ ነገር ውስጥ እንዳትገቢ።
ያንቺ አገልግሎት ያንቺ ስኬት እኔ ላይ የሚፈጥረው ምንም አይነት ተጽዕኖ የለም። በረከት ነው የሚሆነው። አሜን ነው ወይ? በረከት ነው እኮ። it's a victory. somebody succeed አደረገ ማለት it's a victory. የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። it's a victory በቃ። so አንቺ የታየልሽ ከፍታና ክብር ውስጥ እንድትገቢ እግዚአብሔር እኮ እስራኤላውያኖች ከነዓን ማርና ወተት መታፈሷ ምድር ሄደው እንዲጨብጧት ሙሴን ሲቀጥል ኢያሱን አስነስቶ ሰጣቸው። ታወርሳቸዋል ይላል እሱን አገል ታወርሳቸው ትወርሳለህ እኮ ታወርሳቸዋል ነበር የሚለው። ስለዚህ የሚወርሱት የሚደሰቱት የሚባረኩት የሚቀበሉት ማናቸው እሱ ናቸው። ሄይ ክብር ለእግዚአብሔር አሜን። ሶ እግዚአብሔር ያየልሽ ነገር ውስጥ ምን ትያለሽ? ትገቢያለሽ። አሜን። ያየልሽን ያልኩት የምትመኙን አላልኩኝም እኔ ምኞትሽን አላልኩኝም እኔ እግዚአብሔር ያየልሽን እግዚአብሔር ያየላችሁ እግዚአብሔር ወዳየልን ነገር ውስጥ ምን አለ እንገባለን። ሃሌሉያ አሜን። እንገባለን። ትገቢያለሽ። ኦኬ እያልኩ ያለሁት ምኞት አይደለም የሆነ ነገር አይደለም እየደለኩ ያለሁት እግዚአብሔር ወዳየልሽ ነገር ትገቢ ዘንድ ነው እኔን የሰጠሽ እግዚአብሔር። አሜን ነው ወይ? አይ ምንም ገባበት ነገር የለም በቃ ዝም ብለን እየዘመርን እንቀጥላለን ካላችሁ እኮ በቃ እድር በሉት። ኦኬ በቃ እድር እኮ ምናምን እንደማለት ኖ ኖ ኖ ኖ እግዚአብሔር ያለ የተለመልን ስንትና ስንት የክብር ነገሮች አሉ። ወደዛ ውስጥ ነው እየበጣጠስን ምን ገባው። አሜን አትሉኝም ወይ? ሃሌሉያ አሜን። ስለዚህ የመሪው ኃላፊነት እግዚአብሔር ያየልሽን ነገር በሙሉ ተቀለለለ አድርገሽ እንድትወርሺ ነው። አሜን ክብር ለእግዚአብሔር ይሁን። ሌላው ከመሪ ወይንም የክርስቲያናዊ መሪ ትልቁ መርሆ ለሰዎች የሚያካፍለው የመንፈስ ቅዱስን ምሪት እንዲከተሉ follow the Holy Spirit because I'm not with you 24/7 24 ሰዓት 7 ቀን እኔ ካንቺ ጋር አይደለም። ኦኬ 24 ሰዓት 7 ቀን ግን ካንቺ ጋር ያለ ማን አለ? መንፈስ ቅዱስ አለ። first talk to him hallelujah amen talk to him first አናግሪው። ከሱ ጋር የሱን ምሪት ተከተይ። የእግዚአብሔር አምላካችን ስም ብሩክ አሜን። የሱን ምሪት ተከተይ። እግዚአብሔር ሲምፕሊ ሰዎችን ይጠቀማል ለጋይዳንስ ይጠቀማል። ግን በዋናነት ሊያወራን የሚፈልገው ውስጣችን ራሳችን ነው። አንዳንድ ሰዎች ሲናገሩ ሰማችሁ እኔ እኮ ምን ይሄን ከስንት ጊዜ በፊት ሰምቼዋለሁ እግዚአብሔር እኮ ነግሮኛል ኦሬዲ ድጋሚ ነው የምሰማው ትላላችሁ እኮ እኔም እላለሁ ሰዎችም ይላሉ ድጋሚ እኮ ነው እየሰማን ያለው ይላል። አሁን ለምን መንፈስ ቅዱስ ነግሮናል ኦሬዲ። ስለዚህ ክርስቲያናዊ መሪ ሁልጊዜ መንፈስ ቅዱስን ተከትለሽ አንቺ መንፈስ ቅዱስ የሰጠሽን አጀንዳ ልታረጊ ስትንቀሳቀስ ካየውሽ ስራ ጀምረሻል ማለት እዛ ጊዜ ከቁጭ ብለሽ ግን አንድ ቀን ይመጣል እኮ የሆነ ይሄ እዛ ምናየው አይነ ምናምን ኖ እንደሱ ይባል ታሪክ የለም ብያቸዋለሁ በቀደም ነግራችሁ። ይሄንን ከራሴ ጥናት ሰዎችን አጥንቼ ሁሉ ሰዎች ለምንድን ነው ዝዝፍ ያሉት ለምንድን ነው የማይንቀሳቀሱት የሚለውን ሰርች ስሰራ ነው ያገኘሁት። ኦኬ ገና የሚጠብቁት ነገር አላቸው ስንትና ስንት ነገር በላያቸው ላይ እየዘነበል ማለት። ስለዚህ መጽሐፍ ቅዱስም እንደሚናገር በላዋ ላይ የሚዘንበውን ዝናብ የምትጠጣ መሬት ለሚያርሱባት ፍሬ የማትሰጥ መሬት ከሆነች ያቺ መሬት የተረገመች ናት እኮ። ሰው ተቀብሎ ተመርቶ ስንት ነገር ሰምቶ ስንት ኢንከሬጅ የሚያደርገው ስንት ሊፍታት የሚያደርገው ነገር ሰምቶ እኮ ነው ቁጭ። ጌታ ይገስጸኝ መንፈሳኔን በልስቲ አይችሁ እግዚአብሔር ይገስጸው ይሄን መንፈስ። ይሄ ወደ ታሰበለት ህዝብ እንዳይገባ ያደርጋል። ሌላው ቅድም ስናገር ነበር ይሄን ፕሮግራም ከማድረጋችን በፊት ጌታ ኢየሱስ ክርስቶስ ነቢያቶቻቸው የሰበኩላቸው የነሱ መሪዎች አስተማሪዎቻቸው ፕሪስቶቹ በየምኩራቡ የሰበኩለት ያድናል፣ መሲህ ይመጣል፣ ኃይለኛ ይሆናል፣ ህዝብ ይታደጋል፣ ከጨለማ ያድናል፣ የእግዚአብሔርም ወደ እግዚአብሔር መድረሻ የቪክትሪ መንገድ እንደሆነ እስራኤል ድፍን ታውቃለች። ኢየሱስ ክርስቶስ ሲመጣ ግን ሪጀክት ያደረገችው ለምንድን ነው? የእውቀት ማነስ አይደለም ወገኖች፣ ያለው ነገር ተመችቷቸዋል። በቃ
ድንኳኑ ቅድም እንዳልኳችሁ ኢየሱስ በመጣበት ጊዜ የታደሰ ቤተ መቅደስ፣ የሚያብረቀርቅ ቤተ መቅደስ ነው የነበራቸው። ዘናጭ ቤተ መቅደስ አሰርቶላቸው ለ40 ዓመት አድሶላቸው በቃ ይሸዋ እያሉ ነበር የነበሩት። ካህናቶች ነበሯቸው፣ ሊቀ ካህናቶች ነበሯቸው፣ ከአንድም ሁለት ስርዓቱ ነበረ። እነ ጳውሎስን ያስተማሩ በጣም ትላልቅ ስኮላሮች ነበሩ። ኢየሱስን ማወቅ ግን አልቻሉ። ከማከላቸው አንድ ብልጥ የሆነ ሰው መቀመጥ የሰለቸው ሰው እንዳልኩ ታውቃላችሁ። አንድ እኮ የሚል መጽሐፍ ቅዱስ በጣም ለምስክርነት ያስቀመጠው ኒቆዲሞስን ብቻ ነው። ከነዛ መካከል ማለት ነው ኒቆዲሞስ ብቻ ነው ሹልክ ብሎ በሌሊት እሱ ሹልክ ብሎ ሄደው አንተ የምታደርገው ነገር አለ ይሄ እግዚአብሔር ከእሱ ጋር ካልሆነ በስተቀር ማንም ያድርገው ሲል ባክሱ የት ማያደርስም አለ። ናው ለጃንደር እሱ አይደለም ሲለው ዳግመኛ ካልተወለድክ መንግስት ሰማያት ገባ ማለት በቃ ምን የምን ወሬ ማንዘዛት ነው። ኦኬ ስለዚህ ወደ ቀጥታ ወደ ትክክለኛው ሊወርስ ወደሚገባው ነገር ጋይድ አደረገው መራው ማለት ነው። ታውቃላችሁ አንድ ኒቆዲሞስ ነው ነቃ ያለው። ሌላው በቃ ሻሻ ገዳሚው ተመችቶታል፣ ከበሮ ድለቃው ተመችቷቸዋል። ከዛስ ክርስቶስ ግን ይቃወሙት ነበር፣ ስራውን ይቃወሙ ነበር። ትምህርትማ ነፋለ በቃ እሱ ታምራት ላጊ እግዚአብሔር መላክለ እግዚአብሔር ባህር ይሰነጥቃል፣ እግዚአብሔር ተራራውን ይሰነጣጥቀዋል፣ እግዚአብሔር ዮርዳኖስ ወንዝ ያቆመዋል የሚል ስብከትማ በየቀኑ አለ። የህዝብ ዮርዳኖስ መከፈል አለበት፣ የህዝብ ባህር መከፈል አለበት። ክብር ለእግዚአብሔር አሜን። እግዚአብሔር በመካከላቸው ሙታን እያስነሳ በኢየሱስ በኩል ሙታን እያስነሳ በሽተኞቻቸውን እየፈወሰ አጋንንቶቹን እያስወጣ የተጻፉትን ተአምራት በሙሉ እያደረገ የተቃወሙበት ምክንያት ምን ይላችሁ ከሆነ ኃይለኛ ድንዛዜ የማህበርና የጥዋ መንፈስ ነው። ኦኬ በጌታ በኢየሱስ ክርስቶስ ይገሥ አሜን። ትክክለኛ ግን ጌታን ትንሽ ቢከተሉት እንደነ ሐዋርያው ጳውሎስ እንደነ ሐዋርያው ጴጥሮስ እንደነ ሐዋርያው ዮሐንስ ዓለምን የሚለውጡ ሆነው ይገለጹ ነበር። እግዚአብሔር ያየላቸው ክብር ነው። ላቅፋችሁ ልሰበስባችሁ ነበር እኮ የመጣሁት፣ ልሰራባችሁ እኮ ነበር የመጣሁት። አያችሁ ላቅፋችሁ ነበር የመጣሁት። በቃ እንዳትታደኑ በጠላቶቻችሁ ላረጋችሁ ነው እኮ የመጣሁት አላቸው። እናንተ ግን እምቢ አላችሁ አላቸው። ያ የተከተላቸውን ነገር መጽሐፍ ቅዱስ በግልጽ አስቀምጦታል። ወይንም በግልጽ የሚታወቅ ታሪክ ነው ያላቸው፣ ዓለም የሚያውቁ ታሪክ ነው ያላቸው። ስለዚህ ዛሬም ሪጀክሽን ይህንን ያመጣል በሰዎች ላይ። እግዚአብሔርን ግን ፌስፉሊ ለሚከተሉት እግዚአብሔርን በታማኝነት ለሚከተሉት እግዚአብሔርን አይተው ለሚሄዱ ሰዎች ፍጻሜያቸው ወገኖቼ በምድር ላይ አይታችሁም ሰምታችሁትም የማታውቁት ክብር ይጠብቃቸዋል። አሜን ናችሁ ወይ? ክርስቲ ክብር ይጠብቀኛል በሉኝ እናንተ። ክብር ይጠብቅ። ስለዚህ በመንፈስ ቅዱስ መመራት እውነት ያ ቃል የመንፈስ ቅዱስ ቃል ነው። መጽሐፍ ቅዱስ የመንፈስ ቅዱስ ፍሬ ነው፣ የመንፈስ ቅዱስ ቃል ነው። ስለዚህ የመንፈስ ቅዱስን ቃል እያነበቡ ያንን ጌታ መቀበል እንዴት አቃታቸው ያላችሁ እንደሆነ እሱን የመከተል ነገር የላቸውም። በቃ ሊደር አይከተሉም። ኦኬ ሊደር አይከተሉም ማለት መንፈስ ቅዱስን የሚያክል መሪ ስለዚህ በመንፈስ ቅዱስ መመራት ኦኬ እንድትችሉ መንፈስ ቅዱስ ይመራሻል 24/7 በቃ ክብር ለእግዚአብሔር አሜን። በዚህ ይሄንን ነው የሚያደርገው መንፈሳዊ መሪ። ኢንፍሉዌንስ ማድረግሽ በዛ አቅጣጫ ነው። የተባለሽን እንድትወርሺ የተባለሽ አንዱም እንዳይቀር ማድረግ በመንፈስ ቅዱስ እንድትመሪ ተመሪ በመንፈስ ቅዱስ አሜን። ክብር ለእግዚአብሔር አሜን። ያንን እያልሽ አንቺ የተፈጠረብሽ ተጽዕኖ እሱን እየተከተልሽ ወደ ክብርሽ እንድትይ የሚያደርግ ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ሌላው ለእግዚአብሔር ተጠሪ እንደመሆኑ መጠን አካውንታቢሊቲ አለበት፣ ተጠሪነት አለበት። አሁን መንፈሳዊ ሰው ዝም ብዬ አይደለሁም እኔ እኮ አንድም ሰው ቢሆን ሁለትም ሰው ቢሆን ለነከሌ እኮ ተጠሪ ነኝ፣ ወይንም እግዚአብሔር ለነሱ የማደርገውን ነገር ይቆጥራል። እግዚአብሔር ለነሱ የማደርገውን ነገር በአካውንታቢሊቲ በታማኝነት አድርጓል ወይ ብሎ ይገመግመኛል፣ ይቆጥረኛል፣ ያየኛል። ስለዚህ ፌስፉሊ ማድረግ አለብኝ ብሎ የሚሰራ መሆን አለበት መንፈሳዊ መሪ። ኦኬ አንዱም ላይ ማጓደል አይችልም፣ ማድረግ አለበት ፌስፉሊ። ሃሌሉያ አሜን። ምክንያቱም እየመራን ያለ ነው ቀበሌ አይደለም፣ እየመራን ያለው የእግዚአብሔርን ሕዝብ ነው። ክብር ለእግዚአብሔር አሜን። የእግዚአብሔርን ሕዝብ ነው የምንመራው። ስለዚህ ይህን ማወቅ አለብን እና አካውንታቢሊቲ አለብን። እኛ እኮ ዝም ብለን አይደለም በየቀኑ በየሳምንቱ እየመጣን እዚህ ጋር የምንቆመው። ኦኬ አካውንታቢሊቲ እኮ አለብን። ጌታ
እኔ ቆሜያለሁ በታማኝነት። ስለዚህ ቆመ ከህዝቤና መግበከዋል ወይ ብሎ ቢጠይቀኝ አዎ በየሳምንቱ እየቆምኩኝ እየመገብኩኝ ነው፣ በጥንቃቄ ያንተን መልእክት እያደረስኩኝ ነው ብዬ የምለው ሁሌ የምመጣ ከሆንኩኝ ነው አይደል? ሁሌ የምመጣ ካልሆንኩኝ ግን ጥያቄ ምልክት ስለሚገባ ፌስፉሊ ባለሁበት ሁኔታ ፌስፉሊ ማላደርገው ከሆነ ኦፍ ኮርስ ያስጠይቃል። ከባድ ነገር ነው። እግዚአብሔር ከዛ ይሰውርና ነገር ግን አካውንታቢሊቲ አለብኝ። እሷ እግዚአብሔር ወዳየላት ነገር እንድትደርስ፣ እሱ እግዚአብሔር ወዳየለት ነገር እንዲደርስ። አሜን። ክብር ለእግዚአብሔር ይሁን። አሜን። አራተኛው ሌሎች ወደ እግዚአብሔር የሚመሩ እንጂ እግዚአብሔርን ሊመሩ የሚፈልጉ ሰዎች አሉ ወገኖች። እኛ ሰዎችን ወደ እግዚአብሔር እንመራለን እንጂ ይሄው መሪነታችን አድጎ ጌታ ሆይ ይሄ ነገር እንደዚህ ስለሆነ ባክን አንተም አድርገው እያልን እግዚአብሔርን የምንመራ ሰዎች አይደለም። ኦኬ። እግዚአብሔርን የምንከተል ሰዎችን ወደ እግዚአብሔር የምንመራ ነን። ኦኬ። በጣም የሚገርመኝን ነገር ልንገርህ። ዛሬ በጣም ትላልቅ ሰዎች የምትሏቸው እግዚአብሔርን ሊያዙት እግዚአብሔርን ማብረው ሊመሩት ይፈልጋሉ። ኦኬ። እግዚአብሔርን ማብረው እግዚአብሔር በስንት ምጥ በመስቀል ላይ ምጥ ነው ክርስቶስ እኛን የወለደን ይላል። በጭንቅ ነው የተገኘ ነው። ደም ፈሶ ነው የተገኘ ነው። የክርስቶስ ደም ፈሶልኛል። የክርስቶስ ደም ፈሶልሻል። ክርስቶስ the highest the ultimate price ከፍሎ ነው ልጅ ያደረገኝ። ከጠላቶች መንጋጋ ነጥቆ ነው ሰው ያደረገኝ። ከጨለማ ዓለም አድኖ ነው መንፈሳዊና የከበረ ዓለም ውስጥ ያስገባኝ። አሜን። the same thing ነው ላንቺ ያደረገው። ስለዚህ ማሰብ ያለብኝ እሷን እኮ እግዚአብሔር ልጁ ክርስቶስ ኢየሱስ መስቀል ላይ ተሰቃይቶ ነው የወለደችው። ዛሬ ለእኔ በማይመቸኝ አጀንዳ አንቺን ፑሽ ማድረግ አልችልም። እኔን በማይመቸኝ ጉዳይ አንቺን መቃወም አልችልም። ክብር ለእግዚአብሔር ይሁን። አሜን። ይሄ አንደርስታንዲንግ ያስፈልገናል። አያችሁ። ስለዚህ ያንን የክርስቶስን ዋጋ ማሳነስ ነው፣ ከዛ በታች ማሰብ። ኦኬ። መጽሐፍ ቅዱስ ስለሚንቁ ሰዎች ሲናገር በጣም ከባድ ነገር ነው የሚናገረው። ስለምብላችሁ እንዴ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ጌታ ኢየሱስ ክርስቶስ እርስ በርሳቸው እንዴት መሆን እንዳለባቸው ሲነግራቸው እንደዚህ ይላል። ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ይላል በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይልና የሰው ልጅ የጠፋውን ለማዳን መጥቷል ይላል። ምንድነው የሚላቸው? ከነዚህ ውስጥ ከታናናሾቹ አንዱንም እንኳን እንዳትንቁ ተጠንቀቁ አላቸው። አያችሁ፣ እንዳትንቁ። ከነዚህ ውስጥ ከናንተ መካከል ቀድሞ የተጠራ ሊኖር ይችላል፣ ብዙ ዓመት የኖረ ሊኖር ይችላል፣ ብዙ ዓመት የተከተለ ሊኖር ይችላል፣ አዲስ የሚመጣ ሊኖር ይችላል። ከናንተ መካከል ግን ይሄኛው ሰውዬ ብላችሁ የምትንቁት ሰው እንዳይኖራችሁ፣ ምክንያቱም ስለርሱ በሰማያት በአባቴ ፊት የሚቆሙ መላእክቶች አሉ ብሎ እርስ በርሳቸው መከባበርና ያላቸውን ክብር እንግዲህ በሰማይ መላእክቶች ስላንቺ ይቆማሉ፣ ስላንተ ይቆማሉ። አያችሁ፣ ክብር ለእግዚአብሔር ነው። አሜን። ይህንን አስተውሎ ነው መሪዎች መምራት ያለባቸው። የእግዚአብሔር አምላካችን ስም ብሎ አንድ በጣም ጥሩ ነገር ነግሬያችሁ ምናልባት ምክንያቱም ሰዎች የሰዎችን ሐሳብ ስለምናውቅ ሰዎች ሊሉ የሚችሉትን ነገር ስለምናውቅ ይሄን ነገር ልንገራችሁና ልጨርስ። መሪ ለመሆን የሚጠይቀውን ነገር ልንገራችሁ። እኔ በኮሌጅ ስንማር መንፈሳዊ ሊደርሺፕ ስናጠና ይሄን ነገር ስሰማ ግርም ምን ያለኝ፣ እንደውም እንደ ፕሪንሲፕልም ሆኖልኛል። ምክንያቱም መሪ ለመሆን ይላል ሪሶርስ አያስፈልግም ይላል። አይገርማችሁ? አሁን ሪሶርስ ነው። አይታችሁ ከሆነ ብዙ ሀብት ብዙ የሆነ ነገር ካላችሁ ነው ሰዎች የሚከተሏችሁ። መንፈሳዊ መሪ ግን ሪሶርስ አያስፈልገውም ለመምራት። you can lead from anywhere ነው የሚባለው። ከየትኛውም ስፍራ ሆነ ሙሉ ከተማ መምራት ትችላለሽ። አይገርምም? ከዛስ ሶርስ ወይንም ሪሶርስስ አያስፈልግም። ኤክስ እንዴት ነው ሪሶርስ ማያስፈልገው እያለ ሁለተኛ መስሎ የሚገርም ፖዚሽን ይላል። አምጥተው
ይሄው ከዚህ በኋላ እዚሁም በላይ ተቀምጠ ምራን እስኪሉ አጠብቂ። መንፈሳዊ መሪ እንደዛ አይደለም። እስንት አሜዚንግ! ኦፊሱ ተሰጠው፣ ተሾመ፣ ፓስተር ተደረገ፣ ነብይ ተደረገ፣ የሆነ አገልጋይ ተደረገ እስኪሉ አትጠብቅ። ፖዚሽን አትጠብቅ። ኦኬ ሶ የኛ ደግሞ የሰው ሁሉ አመለካከት ምንድነው? መሪ ለመሆንም አሁን ቦሩ መያዝ አለብን የሚል በጣም የሚገርም ነገር እንዳለ ሰዎች መሪ የሚያስብላቸውን ነገር በሙሉ ካንስል ነው የሚያደርጉት። ሄዳችሁ ማጥናት ትችላላችሁ። ሊደርሺፕ ላይ ጠይቁ ከፈለጋችሁ። ይሄ ኦንላይን ብያኛል፣ ጠይቁ ከፈለጋችሁ። በጣም የሚገርመው ሶ እውነትም ስታዩት እነ ሙሴ መሪ ለመሆን የእስራኤል ሕዝብ እኮ ይቃወማቸው ነበር። ሙሴን ይቃወሙት ነበር። ደግሞ እኛን ልትመራ ትፈልጋለህ እንዴ አንተ እዛ ግብጽ ምናምን ብለው ተቃውሞታል። ሁለተኛ እግዚአብሔር ተናግሮት በበትር እባብ እያደረገ ታምራት እያደረገ ሲመጣ ተቃውሞታል። ግን ከመሪነት ያቆመው ነገር አለ የለም። እንደውም እስራኤል ሕዝብ እንዲሻገሩ አደረገ። የሚገርም ነገር ነው። ከዚያስ ፖዚሽን ሳይሰጡት ማለት ነው። በል ከዛሬ ጀምሮ ሙሴ የኛ ሕዝብ መሪና አለቃ ተደርገሃል ቀጥል አላሉትም። ተሹሞ የመጣው ከእግዚአብሔር ነው። አሜን ነው ወይ? እግዚአብሔር ምን ያደርጋል? ይሾማል። በምን ላይ? በሕዝቡ ላይ ይሾማል። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ሌላው በጣም የሚገርማችሁ ነገር መሪ ለመሆን ፓወር አያስፈልግም ይላል። እንዳለ በቃ አስፈላጊ ናቸው የምትሏቸውን ነገሮች በሙሉ ይሰርዛቸዋል። እንዳለ ፓወር፣ ሪሶርስ፣ ፖዚሽን። እንግዲህ ዓለም የሚጋደልለት ነገር ነው ይሁሉ። ልብ ብላችኋል። በመንፈሳዊ ነገር በጣም ተጽዕኖ እንድትፈጥሩ የሚያድርጓችሁን ኃይለኛ ኳሊቲ የምትሏቸውን በሙሉ ሰርዞ ነው የሚያስወጣቸው። ምሳሌም ሰጣቸዋለሁ። አራተኛ ፐርሶናሊቲ ራሱ እሱ እኮ በቃ ትሁት፣ በጣም ትሁት ነው፣ ሀምብል ነው የምትሉ ሰው ፈሪ፣ በቁባቃ ኦኬ፣ የሚገባውን ማያደርግ ኮራፕት ኦኬ፣ ኮራፕት ትሁት ነው እኮ ብለሽ የምታይ አንገቱን ዝቅ ስላደረገ ኦኬ፣ ክፉ መርዝ የሚያደርግ ሰው ነው። እናስ ቀና ቀና ብሎ ትዕቢተኛ የሚመስለው ምናምን የሚመስለውስ ትራምፕ ተመልከቱ። ትራምፕ እኮ እየተሳደበ ክሬዚ ስድብ እየተሳደበ ዓለም እኮ 70% አሜሪካ ያመርጠውት ነው ኦፊስ የገቡ። በፍጹም ፐርሶናሊቲ የለው። እኔ እንዴት እንደመረጡት ራሱ ግራ የሚገባኝ። ምክንያቱም አቤት እሱ ትትና የሚያስብል ነገር አንድም አታገኙበት። እናስ ለካስ መሪ ለመሆን መቅለስለስ አያስፈልግም። በጣም የሚገርም ነገር በቃ ፐርሶናሊቲ ሊደርሺፕ ላይ ሲያስተምሩ ፐርሶናሊቲ፣ ፓወር፣ ፖዚሽን፣ ሪሶርስስ ሳያስፈልግ ኃይለኛ መሪ መሆን ትችላለህ። እንግዲህ የሚገርም ነገር ነው። ሊደርሺፕ ወይም ተጽዕኖ መፍጠር ከነዚህ ነገር ውስጥ የሚወጣ አይደለም። ስለዚህ እኛ ክርስቲያን መሪዎች ስለሆንን ክርስቲያን መሪ እግዚአብሔር ወዳየላቸው አጀንዳ ሰዎች እንዲገቡ የሚያደርግ ነው እንጂ የተቀለሰለሰ ፊት የሚያሳምር አይደለም። ልብስ የሚያሳምር እንደኛ አይደለም። ኦኬ፣ ማወቅ አለብን። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ክብር ለእግዚአብሔር ይሁን። አሜን። ይሄ እንግዲህ ሊደርሺፕ ኮርስ ላይ የምንሰጣቸው ቢሆንም ግን ህዝቤ እያወቀ ያለንበትን ምክንያት እያወቁት እንዲሄዱ ፈልጌ ነው። አሜን ናችሁ ወይ? የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ ሶርስ፣ ሪሶርስ፣ ፓወር፣ ፖዚሽን እና ፐርሶናሊቲ አይደለም የሚጠይቀው የሚገባውንና የተገባውን አድርጎ መገኘት ነው። በቃ ክብር ለእግዚአብሔር። አሜን። ኢንተረስቲንግ ነው አይደለም? አንደርስታንድ አደረጋችሁኝ? ክብር ለእግዚአብሔር ለአምላካችን ይሁን። አሜን። ምሳሌ 28 ላይ ያለውን አንብቤላችሁ ሐሳቤን እጨርሳለሁ። ምሳሌ 28 ላይ ከማንበብ በፊት እነዚህ ነገሮች ሳይኖራችሁ መሪ ለመሆን ትችላላችሁ ብዬ ከላይ የነገርኳችሁ ነገሮች ደግሞ አስፈላጊ አይደሉም እያልኩኝ አይደለም። አንድ ምክንያቱ መዘንጋት እንዳይኖርበት ማለት ነው። ፖዚሽን አያስፈልግም? ያስፈልጋል። ሪሶርስ አያስፈልግም? ያስፈልጋል። ፐርሶናሊቲ አያስፈልግም? በጣም ያስፈልጋል። ለራሱ ነው ሰውየው። ፐርሶናሊቲ ለራሱ ያስፈልጋል። አያስፈልጉም ብሏል ብላችሁ የተሳሳተ መንገድ እንዳትወስዱ እነሱ የምናገረው እነዚህ ነገሮች አያስፈልጉም ማለት ያስፈልጋሉ። ግን እነሱ ነገሮች ሳይኖሩ ሰው መሪ መሆን አይችልም። ግን ሊያስብሉ አይችሉም። ኦኬ፣ አይችሉም። ትክክለኛ መሪ ለመሆን እነዚህ አይደሉም የሚያስፈልጉት። ተግባባናል? ኦኬ። እንደዛ ከሆነ ምሳሌ 28:5 ላይ ያለውን አንብቤላችሁ ሐሳቤን ቋጫለሁ። ራስ በጣም ቸኩያለሁ።
ምክንያት ወደ ቤት ይፈልጋሉ ዛሬ ግን የጌታ ነገር መደረግ ያለበትን ላድርግ ብዬ ነው። 28 ላይ ቁጥር 5 ላይ እንደዚህ ይላል ከቁጥር 4 ጀምሮ ሕግን የሚተዉ ሰዎች ኃጥአንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል ይልና ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠባባ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል ብሎ ይናገራል። ልብ በሉ እንግዲህ አስተውሉ፣ በጣም ማስተዋል። ቁጥር 5 ክፉዎች ሰዎች ፍርድ ምን አያደርጉም? አያስተውሉም። ፍርድን አያስተውሉትም። እግዚአብሔርን የሚሹ ግን ምን ያደርጋሉ? ሁሉን ያስተውላሉ። ከዚያስ በጠባባ መንገድ ከሚሄድ ባለጠጋ ማን ይሻላል ይላቸዋል? ያለ ነውር የሚሄድ ድሃ ይሻላል ይላል። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። ያለ ነውር እየሄድን እግዚአብሔር የሚፈልገው ጋር እንደርሳለን። ያለ ነውር እየሄድን እግዚአብሔር የሚፈልገውን ሐሳብ እንፈጽማለን። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። እግዚአብሔር አምላካችን የተባረከ ይሁን። ይህንን ሐሳብ እንግዲህ ቀጥለን ሊደርሺፕ ሁሉ ጊዜ ስናጠና ለራሳችንም ለቸርቻችንም ለህይወታችንም መሆን ያለብንን አውቀን ኤክስፔክቴሽናችንን አውቀን የሚጠበቅብንንም የምንጠብቀውንም አውቀን መጓዝ ይጠበቅብናል። የእግዚአብሔር አምላካችን ስም ብሩክ ይሁን። ጌታን አመስግነን እንጨርሳለን የዛሬውን። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከእንደገና እናመሰግንሃለን። በጌታ በኢየሱስ ስም እጆቼን ዘረጋለሁ። ማስተዋል ለዚህ ጉባኤ እንዲሆን ማስተዋል ልብ እንድሰጠን ጌታ ሆይ ማስተዋል እንድሰጠን በህይወታችን ውስጥ ያሰብክልን ሐሳብ ጋር ያሰብክልን አጀንዳ ጋር ያሰብክልን ክብር ጋር የተናገርክልንን መውረስ እንችል ዘንድ ዛሬም በፊት ቆመናል። በጌታ በኢየሱስ ስም አንተ ታማኝ አምላክ ስለሆንክ እግዚአብሔር አምላክ ሆይ ለሚታመኑብህ ሁሉ ታማኝ ስለሆንክ እግዚአብሔር ሆይ ስለምታደርገው እናመሰግናለን። የእህቶቼን የወንድሞቼን ህይወት ባርክ። እግዚአብሔር ሆይ ዘመናችን ሁሉ የተባረከ ይሁን። ቀሪ ሰዓታችን ሁሉ ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን።